እግዚአብሔር አይወድም። ሱሱዬ መልእክት ካለሽ ግቢ። እሺ መልእክት ካለሽ ሱሱ ግቢ። ሱሱ ብለው ሲጽፉ ነበር ውዴ። ሳባቴን ሱሱ ቤሩት እንግባ ጋይስ። ቤሩት ዱባይ በቃን ሸኝተናል። ቤሩት ዌልካም ቤሩቶች። መጨረሻ ላይ እኔ አሜሪካ ተቀምጬ ልብ አረብ ሀገር ይሁን ቤሩት ቤሩቶች ግቡ። ሱሱን ሳቡልኝ ቶች። ሰላም ጤና ይስጥልኝ። አብሮ ይስጥልን። የማቤት ሰላም የኔ ፍቅር ምን እንደተፈጠረ ራሱ አላውኩም፣ ግን በጣም ስላማረብሽ አስያሳቅሽኝ ነበር የኔ ወርቅ ውዴ። አንቺማ አላየሽም። ልንገርሽ በአጭሩ አዲስ ስራ ጀምሬያለሁኝ። ከሰኞ እስከ እሑድ ሀሜት ሰዓት አለ፣ እጣ ፈንታይ ፍቅር ሰዓት አለ፣ ሀሜት አለ። ኮይን ክፍል እያደረግሽ ቡና ይቀዳል። አይ ቡና አልፈልግም እኔ ጨጓራዬ ታማሚ ነው፣ ማሳጅ ነው የምፈልገው ብትይ ወጠምሻ የሆኑ ጎረምሶች አሉ፣ ባለትዳር ከሆንሽ ደግሞ ሴቶች አሉ፣ ማሳጅ ይደረጋል፣ ቆሎ አለ፣ ሁሉ ነገር አለ። አንቺ ብቻ ገንዘብሽን ይዘሽ መምጣት ነው ያለብሽ። ዝም ብለሽ 2000 ቆይተሽ በአንድ ደቂቃ ታሚያለሽ የኔ ፍቅር። ኢኒግማ እንዳያሳስብሽ የፈለግሽው ከአንቺ ጋር ላትች ማድረግ ነው የምፈልገው። ቤታዬ ወርቅ ጣፋጯ መልክታለች ፍቅሬ ደስ ይለኛል። እግዚአብሔር አላህ ከአንቺ ጋር ይሁን። በጣም ነው ደስ ያለኝ። ሀቡዬን በጣም አሪፍ ስራ ነው እንትን ያለችው ማርያምን እና ዘፈንሽንም አይቼዋለሁ ተፖስቶ አይቻለ። በጣም ነው ደስ የሚለው። ጠንካራ ሁኚ ማርያምን፣ ጠንካራ ሁኚ፣ ጎበዝ ሴት ነሽ፣ ጠንካራ ሁኚ። ያንን ነው የምልሽ። እንዴ ቆይ ጋይስ እናውራበት። ቆይ ወዲያው ዝፈኝ እያላችሁ ሰውን በየመከራ እንትን አትበሉ እና ማርያም በጣም ደስ ያለኝ። አቅሽ ውጣልሽ። ጌታን ነው የምልሽ፣ ከልቤ ነው የምልሽ። አቅሽ ውጣልሽ። እግዚአብሔር አቅሽን ያውጣልሽ። በቃ ያንን ነው የምለው። ፈጣሪ ማለት ነው ለልጅሽ ሲል ልጅሽን ያሳድግልሽ። እሺ እናት እኔ ካስከበ እየሰማው ስለነበር ስለማላክ ቤሩቶች ጤናም ጎሏል እዛ ውዴ። እግዚአብሔር እንግዲህ ይታረቃቸው። ይኸው ተስፈንኝ ይላሉ። ጉድ ፈላብን። እኔ እኮ ከብዶኝ ነው መጠየቅ ከብዶኝ ነው። ይኸውልሽ የኔ ወርቅ እኔ ታውቂያለሽ ከበፊትም ነው የምወድሽ፣ በጣም ነው የምወድሽ። ትመችኛለሽ። አንቺን የሚያክል የለም ለእኔ ማለት ያው እዚህ ያለውን ነገር ስለማቅ ማለት ነው። እና ምርጧ አንቺ አራዳለሽ፣ ምርጥዬ ነሽ። ሁሉም በአንቺ ታኮ ከፍ ይላል። አንቺ ሁሌ ሰውን ከፍ ያደረግሽ ነው። ገባሽ? ይሄን አውቃለሁና በጣም ነው የምወድሽ። እንዳይደብርሽ እናቴን ነው የምልሽ፣ እንዳይደብርሽ። ፍቅር ነሽ፣ ፍቅር ነሽ። ጣፋጭ አንደበት አለሽ። ይሄ አንደበትሽ እንደዚህ የኔ የሚገባኝና ማለት ሰው ቀዳሚ ቤት ሄጄ ምታይ ያልፈልኛል ብዬ እኮ ነው ያልፈልኛል ብዬ አለማሰቤ አንድ ጠንቋይ ጋር ሄጄ ከዛ በኋላ ይክፋሽ አልቅሻለኝ። ማመኔ ጠንቋይ እኮ ለራሱ አያውቅም። ለምን ስለው ይሄ ለእኛ ምገብርልን ነው እንባ እና ሰው እንዲወድሽ አረጋለሁ ብሎ ጠንቋይ ውዴ በአመት አንድ ያለቅስልሻለሁ አለላለሁ። እዚህ ጠንቋይ ቤት እየሄድኩኝ ማለት ነው። እናት ግን ጠንቋይ ለራሱ አንቺ አልቀሳሽም ውብ ነሽ። አንቺ አልቀሰሽም ውብ ነሽ። አውርተሽም ፍርስ ነው የምታረጊው። ተናደሽም ውብ ነሽ። ሁሉ ነገሩ የሚያምር ሰው ታውቂያለሽ። ወላሂ እኔ በፊትም ነው የምወድሽ። እማዬ ትሙት ነው የምልሽ። ይኸውልሽ አንድ ነገር ልንገርሽ፣ ፍቅር ነሽ እማዬ ትሙት። አንቺ ይኸውልሽ ለራስ አይታወቅም። ይኸውልሽ ለአንቺ አይታወቅሽም። ሰው ምን ያህል ለአንቺ ስሜት እንዳለው ለአንቺ አይታወቅሽም። ገባሽ? ለምን አንቺ ነሽ እዛ ጋር ያካሄድሽ ያለሽው ነገር አንቺ አታውቂውም፣ አይታወቅሽም። የራስሽ እንትን ማለት ነው። ግን የሚገርም ተሰጥኦ ነው ያለሽ። ፍቅር ነሽ። እኔ ይኸውልሽ ኢንቦክስ ላይ ብትገቢ ማለት ነው ወላሂ እኔ አንቺ ጋር ለመግባትና ከአንቺ ጋር ለማውራት በጣም ብዙ ጽፌልሻለሁ። እንደውም አንቺ የቁም ነገር የሰርግ ሰዓት እንኳን ደስ ያለሽ ለጽፈሽልኛል። ወደ ሀገር ግን እግዚአብሔር ማታ እያወራሁኝ ነበረ። ማታ በዚህ ጉዳይ ማለት ነው በጣም ብዙ ሰው የተቀየሙኛል። ቴክስት አትመልሽም በቃ በዚህ ምክንያት ማርያምን ማታ ሳውራበት ነበር። ማስተካከል አለብኝ እያልኩኝ ማለት ነው። እግዚአብሔር ቴክስት አላይም በቃ ችግሬ። በተለይማ ቲክቶክ ላይ ከሆነ ጭራሽ አላይም ማለት ነው። በጣም ብዙ ሚሴጅ ስለሚሆን ነው። አይ ነው ይበዛል። በቃ አይ ነው ብዙ ስለሆነ ነው። እንኳን አንቺ እኔ ቴክስት መመለስ አልችልም። እነሱ ይረዳሉ። ግን ማለት ነው ፍቅር ነሽ፣ በቃ ፍቅር ነሽ። ሁሉ ነገር ነው ያየነው። ንግስትነትን ያየነው የህዝብ ፍቅርን አይተንብሻል። ስም አሁን
ስሚ ተንኮላቸው ሀሜትም ይሉሻል። ዝም በያቸው እነሱ እንዳትሰሚ። ከቻልሽ ብትዘፍኝ ይሻላል። ምንም እንዳታሚ። አማለው እኔ ለምንድን ነው የማላማው? እኔ ማን የቆነጠጠኝም አላማው አማለው አማለው እንዴ አለን ሁለትሽ እኮን እየከፈልኩ በየቀን እየገባው እኔ እምታርግልሽ ወጣ። አዎ አማለው ለምንድን ነው የማላማው? እኔ ለምንድን ነው የሚቀርብኝ? እንዴ ስለምን ይቀርብኝ? ከፋይ ሊኖር ይችላል። እንደዚህ ተባለቁ ነገር ስሚ፣ ነገ ስትመጪ ከፋዮች ከፋይ ይባላል ታታረጋለች። ውዴ አብረን እናማለን። ማንን ያመጣል? አብረን እናማለን። እሺ ውዴ አሁን መረነካ የፈለግሽውን እልስልሻለሁ። መጽሐፍ እየገለጥ መጽሐፍ እየገለጥ የምትፈልጊውን ነገር ማለት ነው። እኔ ጋር የነበረው ሰው ሌላ ሀገር ሄዷል። እኔ ጋር የነበረው ሰው ሌላ ሀገር ሄዷል። ቤታዮ ማረጋነን ሚጣ መሰለችኛ። ሚጣ ናት ድምጿ። አዎ ሚጣ ናት። በስመ አብ አንቺ ኢትዮጵያ ከገባሽ ተስማማሽ? ኢትዮጵያ ከገባሽ እንጂ ቀጠንሽ መሰለኝ። ቀጠንሽ ወይስ ፊትሽ ቅጥንጥና አለ? ሴክሲ ሌዲ ሆናለች።